በሚቀጥለው አመት ፊንፊኔ ስንመጣ መስቀል አደባባይ ላይ ቆንጆ ቤት ይሰራል እዛ ነው እኛ እረፍት ማድረግ ምን ፈልገው መንገድ ላይ መተኛት አንፈልግም ማማ እሬቻ እንዴት እየተከበረ ነው ረግጠን ነው አይደል በቃ እንደዛ እኛ በዓላችንን አክብረን ጨርሰናል እናንተም በቃ በራችሁን ክፈቱ ይህን ንጹህ ህዝብ ጠልታችሁ በራችሁን ዘግታችሁ እስከመሽ ተቀመጡ እስከመሽ ነው የምትቀመጡት በቃ እኛ ኤኒዌይ ጨርሰናል በራችሁን ክፈቱ ረግጠን ነው እዚህ ደግሞ ረግጠን አይደለም እዚህ ጭፍልቅ አድርገን ነው የምናከብረው ይለያል በቃ በአባቶች ሀገር ስታከብር እንደዚህ በኮንፊደንስ ተመክረን እስኪ ያሳያችሁ ይሄንስ እሬቻ አዲስ አበባ ተከበረ ታለቅሳለ እሬቻ ቢሾፍቱ ሲከበር ታለቅሳለ እሱን ያገረመ ቀጣይ ጣናና ቀይ ባህር ላይ ነው የምናከብረው ቀይ ባህር ላይ አብሽር እሺ ፊንፊኔው ረግጣችሁ አከበራችሁ የቢሾፍቱንማ ጭፍልቅ አድርገን ነው ምክንያቱም ደግሞ የአባት ያቶቻችን ሀገር ስለሆነ የተውሶ ሀገር ውስጥ ስለሌለ እንደሌሎቹ ከየትም ሰፍረን የኛ ነው ብለን እምናለቅስ ህዝቦች ስላልሆነ ጭፍልቅ አድርገን ነው ያከበርን ያለነው ርግጥ አድርገን እንደኛ ረግጣችሁ ለማክበር ቀይ ባህሩን ከኤርትራ ለማስመለስ መዋጋት አይተበቅብንም መሽናት ነው እንጂ መሽናት ብንሸናባቸው ራሱ ጠራርገናቸው እዛ ባህር ውስጥ አንከታቸው አይችሉንም እኛን